ሰው ወንድም የሆነ ሰው ቢበድል ይሄ የበደለ ሰውዬ ቁጭ አድርግና አናግረው። ካልሰማ ደግሞ ሁለት ሰዎች አስቀምጥና አናግረው። ሁለቱንም ሰዎች ካልሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ካልሰማ እንደ አረመኔና እንደ ቀራጭ ይሆንልህ ብሎ እንደዚህ ነው ያለው። በሳምንት 3 እጾማለሁ አስራትና መባ እሰጣለሁ። እንደዚህኛው ሰውዬ ስላላረከኝ ብሎ ሲል እያለ ያለው ምንድን ነው? ራንቺ ያላለ ስፍሪ ያላለ በጣም የሚገርም ነገር ልንገር። በሰው ህይወት ነው። ስለዚህ ኑሮ ከመቅረጫው ወደ መሸታ ቤት፣ ከመሸታ ቤት ወደ መቅረጫው ላይ ቁጭ ብሎ ኢየሱስ ያየ ምሳሌ ነህ አንተ። የአረመኔነት፣ የጭካኔ፣ የሌብነት፣ የውድቀት፣ የስካር፣ የዱርዬነት የምን ምሳሌ ነሽ? ምንም የማይመስላችሁ ተደርጋችሁ ተቆጥራችሁ ሁልጊዜም የጥፋት ምሳሌ ተደርጋችሁ የምትታዩ ምንም አይነት የኃጢአት ደብዙ ልትሆኑ ትችላላችሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይ ሳነብላችሁ መቅረጫው ላይ ተቀምጦ የነበረ ማቴዎስ የሚባል ሰው አየ ይልና ተከተለኝ አለው ብሎ ይናገራል። ማቴዎስ ወንጌል መጽሐፍ ምዕራፍ 9 ቁጥር 9 ላይና ሉቃስ ወንጌል መጽሐፍ ምዕራፍ 5 ቁጥር 27 ላይ የምትመለከቱት ሐሳብ የአንድ ሰው ታሪክ ነው። ሉቃስ ሌዊ ብሎ ሲጠራው፣ ማቴዎስ ደግሞ ያ ሌዊ የተባለው ሰውዬ እኔ ማቴዎስ ነኝ ብሎ መናገሩን ነው የምንመለከተው። ማቴዎስ ግሪካዊ ስሙ ነው። ሌዊ የዕብራይስጥ ስሙ ነው። ማቴዎስ የሥራ ስሙ ነው። ሌዊ ደግሞ የኪዳን ስሙ ነው። ሰውየው አንድ ሰው ነው። ሉቃስ ወንጌል ላይ ሌዊ ተብሎ ተጠርቷል። ሉቃስ ሌዊ ብሎ የጠራው እሱ እኔ ማቴዎስ ነኝ ብሎ ነው እየተናገረ ያለ። የዕብራይስጥ ሰዎች ማንንም ሰው ዝም ብለው ከመሬት ተነስተው ሌዊ የሚባል ስያሜ አይሰይሙለትም። ሌዊ የሚለውን ስያሜ ለመስጠት በመጀመሪያ ያ ሰውዬ ምን መሆን አለበት? ከሌዊ ነገድ ወይም ከሌዊ ዘር መሆን መቻል ይጠበቅበታል። ሌዊ ከሚባለው ስያሜው ስትነሱ ይህ ልጅ ወይም ይህ ሰው በቀጥታ ከሌዊ ዘር ከሌዊ ነገድ የሆነ አይሁዳዊ ወይም ዕብራዊ ሰው እንደነበረ በትክክል መረዳትና ማወቅ ትችላላችሁ። ይሄ ሰውዬ የሌዊ ነገድ የሆኑ ሰዎች ደግሞ ቤተሰቦቻቸው ሊቀ ካህናትና የመቅደስ አገልጋዮች ናቸው። ቤተሰቦቻቸው ሊቀ ካህናትና የመቅደስ አገልጋዮች ከሆኑ ደግሞ ስለ መንፈሳዊ ነገር በቂ ዕውቀት እንደነበራቸው እና እንዳላቸው መረዳት ይቻላል። ማቴዎስ በማቴዎስ ወንጌል መጽሐፉ ላይ ሲዘግብላችሁ የሚያሳዩ ብዙ ነጥቦችን ማግኘት ትችላላችሁ። ማቴዎስ ወንጌል ላይ ስለ እግዚአብሔር መቅደስ፣ ለነቢያቱ ትንቢት፣ ስለ ዘመን መጨረሻ፣ ስለ ሰዱቃውያንና ፈሪሳውያን፣ ስለ ሙሴ ሕግ እና እነዚህን ስለመሳሰሉ ነገሮች እንደጻፈ ስትመለከቱ ማቴዎስ ምንም እንኳን በስራው ቀራጭ ቢሆንም፣ ቀራጭ ማለት ግብር ሰብሳቢ ማለት ነው። ስለዚህ ምንም እንኳን ቀራጭ ቢሆንም እሱ ግን የተወለደበት ቤተሰብ ሁሉም ማለት ይቻላል ሊቀ ካህናትና የመቅደስ አገልጋዮች ስለሆኑ ለእግዚአብሔር መቅደስ ዕውቀት አላቸው። ስለ ሙሴ ሕግ ዕውቀት አላቸው። ስለ ፈሪሳውያንና ሰዱቃውያን ዕውቀት አላቸው። ስለ ነቢያቱ ትንቢት ዕውቀት አላቸው። ማቴዎስ አንድ ሰው ወንድም የሆነ ሰው ቢበድልህ ይሄ የበደለ ሰውዬ ቁጭ አድርግና አናግረው። ካልሰማ ደግሞ ሁለት ሰዎች አስቀምጥና አናግረው። ሁለቱንም ሰዎች ካልሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ካልሰማ እንደ አረመኔና እንደ ቀራጭ ይሆንልህ ብሎ ይናገረዋል። በዛን ዘመን አንድ ቀራጭ የሆነ ሰው፣ አንድ ግብር ሰብሳቢ የሆነ ሰው ማህበረሰቡ ምን አይነት መረዳት ለሱ እንደነበረው ስትመለከቱ መጽሐፍ ቅዱስም ቀራጭ የሆነ ሰው ጌታ ኢየሱስ ክርስቶስ በመንገድ ላይ ሲያልፍ ሳለ ያየው ሰው፣ ቀረጥ ሲሰበስብ ያየው ሰው ማንንም አይሰማም። ሁለት ሰው አይሰማም። ቤተ ክርስቲያን አይሰማም። የሃይማኖት ሰዎችን አይሰማም። ማህበረሰቡን አይሰማም። ማንንም አይሰማም። ስሜቱን ብቻ የሚሰማ ራሱን ብቻ የሚከተል አይነት ሰው ነው። ይህ ሰውዬ ነው ኢየሱስ አየው ብሎ የሚናገረው። በዛን ዘመን አንድ ቀራጭ ሰው ማለት አረመኔ የሚባል ሰው፣ ጨካኝ፣ ምንም ርህራሄ የሌለው አይነት ሰው። ይህም ብቻ አይደለም። ሉቃስ ራሱ በሉቃስ ወንጌል መጽሐፍ ምዕራፍ 18 ቁጥር 10 ላይ ሲናገር እንደዚህ ይላል። አንድ ሰው ሊጸልይ ወጣ ይልና፣ ወይም ሁለት ሰዎች ሊጸልይ ወጣ ይልና አንደኛው ሰውዬ እንደዚህ ይላል፣ በሳምንት 3 እጾማለሁ አስራትና መባዬን እሰጣለሁ አለና እንደዚህ አለ፣ ቀማኛ፣ አመንዝራና አረመኔ ስላላደረከኝ፣ ጨካኝ ስላላደረከኝ፣ እንደዚህኛው ሰውዬ ስላላረክ ወይም ቀራጭ ስላላረከኝ ብሎ ይናገራል። በአጭር አማርኛ ቀራጭ ማለት ቀማኛ፣ አመፀኛ፣ አመንዝራ ማለት ነው። ቀራጭ ማለት የኃጢአት ሁሉ ፓኬጅ ማለት ነው። ይሄ ብቻ አይደለም። ይሄ ሰውዬ ሲጸልይ እንደዚህ ነው ያለው፣ በሳምንት 3 እጾማለሁ አስራትና መባ እሰጣለሁ አለ። እንደዚህኛው ሰውዬ ስላላረከኝ ብሎ ሲል እያለ ያለው ምንድን ነው? ቀራጭ የሆነ ሰው አስራት አይሰጥም፣ ሰጥቶ አያውቅም፣ ጾሞ አያውቅም፣ ምንም አይነት መንፈሳዊ ሁኔታ ውስጥ ተሳታፊ ሆኖ አያውቅም፣ ጾሞ አያውቅም፣ ጸልዮ አያውቅም፣ አስራት ሰጥቶ አያውቅም። ገንዘብ አለው፣ ነገር ግን ምንም አድርጎ አያውቅም። በጣም የሚገርማችሁ ነገር ልንገራችሁ። መጽሐፍ ቅዱሳችሁን በትክክል ስታነቡት ማህበረሰቡ ይሄንን ሰው ቀራጭ የተባለውን ሰውዬ፣ አረመኔ የሚባለውን ሰውዬ፣ ይሄንን ቀረጥ ሰብሳቢ፣ ይሄን ግብር ሰብሳቢ ምን አይነት መረዳትና ምን አይነት ምልከታ ነበረው ብላችሁ ከጠየቃችሁኝ ደግሞ ይሄንን ቀራጭ፣ ይሄንን አረመኔ የሆነ ሰውዬ የምታገባ አንድም አይሁዳዊ ሴት አልነበረች። ሃይማኖት እሱን የሚቆጥረው እንደ ካህዲ ነው። ወደ መቅደስ እንዲጠጋ
አይፈቀድለትም። ከየትኛውም ማህበረሰባዊ ጉዳዮች ተገልሏል። በሰርግ በለቅሶ በሐዘን አይገኝም። ቢደግሱ ሰው ቢድሩ አይጠሩትም። እሱም ሰው ቢሞትበት አይጠራቸውም። ይሄ ብቻ አይደለም፣ የገዛ ዘመዶቹ አይጠጉትም። ቤተሰቦቹና የስጋ ዘመዶቹ በጠቅላላ የተጸየፉትና የናቁት አይነት ሰው ቢኖር ቀራጭ ነው። ሰዎች ቀረጥ ሊከፍሉ ግብር ሊከፍሉ እሱ ጋር መጥተው ሳንቲም ከሰጡት በኋላ እጃቸውን ይታጠባሉ። በጣም የሚጸየፉት በጣም የሚጠሉት ሰው ቢኖር ቀራጭ ነው። ምክንያቱም ህዝቡን ክዷል። ምክንያቱም ከህዝቡ ላይ ግብር ሰብስቦ ለቄሳር ይሰጣል። ምክንያቱም አረመኔ ነው። ምክንያቱም ገንዘብ ሲያገኝ በቀጥታ ይዞ የሚሄደው ወደ አመንዝሮች ጋር ነው። ከዚህ የተነሳ አንድም አይሁዳዊ ሴት እሱን አታገባውም። ከዚህ የተነሳ የትኛውም የቸገረው አይሁዳዊ የፈለገውን ያህል ቢቸግረው በቀራጭ አይረዳም። ወደ ቤተ መቅደስ አይጠጋም። የሃይማኖት አባቶች አያስጠጉትም። ከፍተኛ የሆነ ማህበረሰባዊ መገለል አለበት። በገዛ ቤቱ ድግስ ቢደግስ ማንም አይመጣለትም። ሰዎችም ቢደግሱ እነሱም አይጠሩትም። ከሁሉም መንፈሳዊ ማህበረሰባዊ እና ቤተሰባዊ ጉዳዮች ሁሉ የተገለለ የተናቀ የተጠላ ሰው ነው። ነገር ግን መንፈሳዊ መረዳት የነበረው መንፈሳዊ ዕውቀት ያለው ብቻ ሳይሆን ምድራዊ ዕውቀት ያለው የተማረ ጥሩ የትምህርት ደረጃ ላይ ያለ ሰው ነው። ይሄ ጥሩ የትምህርት ደረጃ ብቻ አይደለም፣ ጥሩ ገንዘብ ጥሩ ገቢ ያስገባ የነበረ ሰው ራሱም ስለራሱ ሲያስብ አዎ ልክ ነው፣ እኔ ቀማኛ ነኝ፣ መክፈል ከሚገባችሁ በላይ ግብር እያስከፈልኳችሁ ብሩን ወስድና ለቄሳር እሰጣለሁኝ። አዎ ብቻዬን ነው የምኖረው፣ ብቻዬን ነው የምውለው፣ ብቻዬን ነው ማድረው። ምክንያቱም ሃይማኖትና ቤተሰቦቼ ማህበረሰቡ ስላገለሉኝ ትዳር አልያዝኩም። ሁሉም ሰው ያየዋል፣ ሁሉም ሰው ይመለከተዋል፣ ሃይማኖተኛ ይመለከተዋል፣ አባቶች፣ ወታደሮች፣ ነገስታት ብዙ ሰዎች ያዩታል። መደበቅ አይችልም። ገበያ ዳር ነው፣ ለሁሉ ነገር የተጋለጠ ነው። እዛ ቦታው ነው። ለሌዊ መቅረጫው ማለት ህይወቱ ማለት ነው። ለሌዊ መቅረጫው ማለት ማንነቱ ማለት ነው። ለሌዊ መንፈሳዊ ህይወት የለውም። ስለዚህ ኑሮ ከመቅረጫው ወደ መሸታ ቤት፣ ከመሸታ ቤት ወደ መቅረጫው ገንዘብ ያገኛል፣ ቀኑ ሙሉ ይሰራል፣ ማታ ሴተኛ ዳር ይገባል። ያ መቅረጫው ላይ ቁጭ ብሎ ነው ኢየሱስ ያየው። ያ መቅረጫው ማለት ቤተሰቡን ያሳጣው፣ ክብሩን ያስጣለው፣ መንፈሳዊ ህይወቱን ያስጣለው፣ ያስናቀው፣ እንዲጠላ ያደረገው ጉዳይ ነው። ያ መቅረጫው ማንነቱን፣ ያ መቅረጫው ህይወቱን፣ ያ መቅረጫው ውሎ ነው። ከዛ መቅረጫው ወዲህ ህይወት የለውም። እዛ መቅረጫ ላይ ነው የሚውለው። እዛ መቅረጫው ላይ ቁጭ ብሎ እያለ እየቀረጠ እያለ ገንዘብ እየሰበሰበ እያለ ከሰው እየነጠቀ እያለ እየወሰደ እያለ የሚገርመው የኔ ጌታ መች እንደሌሎቹ መቅረጫውንና ኃጢአቱን ብቻ እየመሰላችሁ ውስጡ ያለው መዝገብም አይቶ ነበር ለካ። ማቴዎስ ከአዲስ ኪዳን መጽሐፍ ክፍሎች ውስጥ 27 ቻፕተር የጻፈው ማቴዎስ ነው። ሲያየው ኪዳኑን አየ፣ ሲያየው ውስጡ ያለው መዝገብ አየ። ብዙ ሰዎች ሲያዩ ሁለቱን ኮሮጆ ነው የሚያዩት። የኔ ጌታ ግን ልብ ውስጥ ያለውን መዝገብ አይቷል፣ ገብቷል። ምክንያቱም የኔ ጌታ አይኖቹ በምድር ሁሉ ዙሪያ ናቸው፣ በምድር ሁሉ ዙሪያ ናቸው። ሰው እንደሚያይማ የኔ ጌታ ከዛ ሁኔታ ማን መጥቶ እንደሚያነሳው፣ ከዛ ሁኔታ ማን ወጥቶ እንደሚያወጣው ነው የሚያስበው። ምክንያቱም ያ ሁኔታ እንዳስጠላው በምን መሰለ እኔ የሚገባኝ ይኸውልህ፣ ሂሳብ አልሰራም በኋላ አላለም፣ ቀስ ብዬ አላለም፣ መልቀቂያ ላስገባ አላለም፣ ጓደኞቼ ልሰናበት አላለም። ወዲያው ተነሳ። ካየኸኝማ ኃጢአቴ፣ ነውሬ፣ ቆሻሻዬ፣ ጭካኔ፣ በደሌ ሳይከለክልህ እኔን ከጠራኸኝማ ና ካልከኝ ጌታን ወዲያው ሁሉን ተወ የሚለው። ወዳጄ ሁሉን ትቶ መከተል ከባድ ነው። እማታውቀውን ሰው መከተል ከባድ ነው። ስር የሰደደ ልምምድን ትተህ መከተል ከባድ ነው። እሱ ብቻ አይደለም፣ ይኸውልህ ምንም እንኳን አሕዛብና ኃጢአተኞች ቢሆኑም እዛ በሥራው አማካኝነት ያፈራቸውን ጓደኞችን ትቶ መከተል ከባድ ነው። ጓደኞቼ ያላለ፣ ስራዬ ያላለ። በጣም የሚገርም ነገር ልንገርህ። ሌዊ ሁለት ኮሮጆ አለው። ኢየሱስ ግን ለልብሱ ኪስ የለውም። ሁለት ኮሮጆ ያለው ሰው ኪስ የሌለውን ሰው የኔ ተከተለው። ሌዊ እኮ ቤት አለው። ኢየሱስን ቤቱ ወስዶ ነው የጋበዘው። ኢየሱስ ግን ለወፍ እንኳን ጎጆ አላት አለና ለኔ ግን ምንም ቤት የለኝም አለ። ሌዊ እኮ ቤት አለው፣ ኢየሱስ ቤት የለውም። ቤት ያለው ቤት የሌለውን ሰው እየተከተለው። የሚገርም ነው። ሁለት ኮሮጆ ያለው ሰው ለልብሱ ኪስ እንኳን የሌለውን ሰው ተከተለው። ከዛ ወዲያውም እንደዚህ ያለው ይላል፣ እባክህን ግብዣ ላድርግልህ፣ ወደ ቤቴ ግባ አለው። ምክንያቱም በዛን ዘመን ቀራጮች አንድ ስታንዳርድ ነበራቸው። ሰው ከተጠጋቸው እግዚአብሔር የታረቃቸው ይመስላቸው፣ ሰው ከቀረባቸው የፍቅሩን መገለጫ አደረገለት። በጣም የሚገርም ነገር ልንገርህ። ከአዲስ ኪዳን የመጽሐፍ አችሎች መካከል በመንፈስ ድሆች የሆኑ ጽድቅን የሚራቡ ብፁዓን ናቸው ያለው ለካ ማቴዎስ ኪሱ በገንዘብ ሞልቷል፣ ልቡ ግን በጽድቅ ተርቧል። ሁሉን ትቶ ተመልሶ መጣ ይልም ወደዛ ቤት። ከጌታ ጋር ጌታ በሚውልበት ይውላል፣ ጌታ በሚያድርበት ያድራል። አውሰር እንደዚህ ነው የሚለው። ሌዊ ከተቀመጠበት መቅረጫ ተነሳ። የሚገርምህ እዛ መቅረጫ ላይ ያሉ ሰዎች ደግመው እዛ ቦታ ላይ አላዩትም። እንዲናቅ ያደረገውን ናቀው፣ እንዲጠላ ያደረገውን ጠላው። ቤተሰቡን ያሳጣውን፣ ክብር ያሳጣውን፣ ትዳር ያሳጣውን፣ መንፈሳዊ ህይወቱን ያሳጣውን ያንን መቅረጫ ተወው። እንድትናቅ ያደረገህን ናቀው፣ ክብረ ቢስ ያደረገህን ናቀው፣ ተወው። ማቴዎስ ተወውና ተነሳ። ምንም እንኳን ገንዘብ ያገኝም ደስታ ግን አልነበረውም። ምንም እንኳን
ያ መቅረጫ ብር ቢያስገኝለትም ሕይወትና ረፍት ግን አላስገኘለትም። ያ የልጅነቱን አምላክ ናፈቀ። ቤተሰቦቹ የሚያመልኩትን እግዚአብሔር ፈለገው። ማንም አያየኝም አትበል፣ አልፈለግም አትበል፣ የኔ ኃጢአት ልዩ ነው አትበል። ተከተለው ማቴዎስ ኢየሱስን። ሁለት ኮሮጆ የነበረው ሰውዬ ምንም ኪስ የሌለውን ሰውዬ ተከተለው። ቤት ያለው ሰው ቤት የሌለውን ሰው ተከተለው። ምክንያቱም ረፍት አለው፣ ምክንያቱም ደስታ አለው። ከዚህ በፊት የሚጸየፉት ከዚህ በፊት የማይፈልጉትን ማቴዎስ አሁን ኢየሱስ የሚባል ባለመድኃኒትና ፈዋሽ አለ ስለተባለ ኢየሱስን እንዲያገናኛቸው ብዙ የሰፈር ሰዎችና ጎረቤቶች ይፈልጉታል። አሁን ከመምህሩ ጋር አገናኘን ይሉታል። አሁን ኢየሱስ ስለጠራው ይፈልጉታል። አሁን ኢየሱስ ስላነሳው ይወዱታል። የአዲስ ኪዳንን የመጀመሪያ ክፍል ማቴዎስን ባለ 27 ምዕራፉን ኢየሱስ በምድር ላይ የሰራውን ስራ የጻፈውን ማቴዎስን አንድ ወቅት ላይ ኢየሱስ ሳያገኘው በፊት የኃጢአትና የጽድቅ ማነጻጸሪያ፣ የአረመኔዎችና የጨካኞች የቀማኞችና የአመንዝሮች ማሳያ ተደርጎ ይቆጠር የነበረ ሃይማኖት ማያስጠጋው ቤተሰቦቹና የሥጋ ቅርብ ዘሮቹ በጠቅላላ የናቁት የከፉት ለምንም አይጠቅምም የተባለ ለትዳር አንድም ሴት የማትፈልገው ያ ተራና የተናቀ የኃጢአት ሁሉ ማሳያ የተባለው ሰው ኢየሱስ ጠርቶት ነው 27 ምዕራፍ ከውስጡ የወጣው። ዛሬ እነግርሃለሁ፣ የምትታወቀው ድንጋይ ላይ በመቀመጥ ሊሆን ይችላል፣ በሌብነት ሊሆን ይችላል፣ በኃጢአት ሊሆን ይችላል፣ በአረመኔነት ሊሆን ይችላል። ይሄንን መታወቂያ፣ ይሄንን ስም፣ ይሄን ምሳሌ እግዚአብሔር ለአንዴና ለመጨረሻ ጊዜ ከህይወትክ ላይ ይቀይረዋል። ማቴዎስ ሳይደነግጥ አይቀርም። ይሄ ማን ነው እኔን ይጠራኝ? ቤተሰቦቼ ተውኝ፣ እኔን አቆኝን፣ የገፉኝን። የምን ምሳሌ ነህ አንተ? የአረመኔነት፣ የጭካኔ፣ የሌብነት፣ የውድቀት፣ የስካር፣ የዱርዬነት የምን ምሳሌ ነሽ? ምንም የማይመስላችሁ ተደርጋችሁ ተቆጠራችሁ። ሁልጊዜም የጥፋት ምሳሌ ተደርጋችሁ የምትታዩ ምንም አይነት የኃጢአት ደብዙ ልትሆን ትችላል። እኔ ጌታ እኔንም እንደዚህ ነበር ያየኝ። ሲያየኝ ግራ ገብቶኝ ነበር፣ ምን እንደሚጨብጥ ምን እንደሚይዝ ወዴት እንደሚሄድ ቤት በኩል እንደማመልጥ ማለት በኬንያ ልጥፋ በሱዳን ልጥፋ የትኛው ህይወት ነው የሚሻለው ብዬ ሰዎች ኪሴ ውስጥ የሞላውን ገንዘብ ያያሉ፣ ልቤ ውስጥ ግን የነበረውን ረሃብ ያዩ። እኔንም ሲያየኝ እንደዛ ነበር ያየኝ። እኔ ጌታ አይኖቹ አይታ አንተ ጌታ የሚያይ የሚመስልህ አስራት መባ የሚሰጥ በሳምንት 3 ቀን የሚጾም ምናምን ይመስላል። ይሄ ግን ሰው ይሄ ሁለት ሰው ነበረ ሊጸልይ ወጡ ይልና እንደዚህ ይላል፣ በሳምንት 3 እጾማለሁ አስራትና መባ ሰጣለሁ አለ። እንደዚህኛው ሰውዬ ስላላደረከኝ አለ። ያ ማለት ቀራጭ የሆነ ሰው አይጾምም አይጸልይም አስራት መባ አይሰጥም። ሁል ጊዜ አንተ ምናልባት ቸርች ላትመጣ ትችላለህ፣ አስራት ላትሰጥ ትችላለህ፣ መጽሐፍ ቅዱስ አንብበህ ላታውቅ ትችላለህ። ሁል ጊዜ የምታስበው ራስህን ስሜትህን ስለማስደሰት ምናምን ሊሆን ይችላል። ይሄ ማለት ግን አንተን የሚያይበት አይን የለውም ማለት አይደለም። እሱ ከሳንቲም ጋር ከገንዘብ ጋር አይደለም። አይኖቹ በምድር ሁሉ ዙሪያ ናቸው። በምንም አይነት ሁኔታ ውስጥ ሁን። ምናልባት ከሰው ልትደበቅ ትችላለህ፣ ከሱ ግን አትደበቅም። ከሰው ልታመልጥ ትችላለህ፣ ከሱ ግን አታመልጥም። የተቀመጠበት ቦታ አየው ይላል መጽሐፍ ሲናገር። አየው፣ ወደዚህ ሰው አየ። ቤተሰብ ወደ ናቀው፣ ጎረቤት ወደ ናቀው፣ ማንም ወደማያስጠጋው የኃጢአት ማሳያ የጥፋት ልክ ወደ ሆነው ሰው አየ። የኔ ጌታ ሌዊ እንዲናቅ ያረገውን መቅረጫውን ናቀው፣ እንዲጠላ ያረገውን ጠላው። ታው ዛሬ እነግርሃለሁ፣ ሂሳብ አትስራ። በኋላ ነገ ከነጎዲያ ቀስ በቀስ ሰው ምን ይለኛል ምናምን አትበል። ሰውማ ምን ይልሃል? ለዛኛው የጨለማ ህይወት ምንም ያላለ ሰው አሁን ጌታ ኢየሱስ ክርስቶስ ወደ ረፍትና ወደ ክብር ሲጠራ ምንስ ብሎ ቢልህ ይገርምሃል እንዴ? ስታመነዝር፣ ስትጠጣ፣ ስትቅም፣ ስትጨፍር፣ ስትደንስ፣ በልብ ያለውን መሻትን ስትፈጽም ምንም ያላሉ ሰዎች አሁን መጽሐፍ ቅዱስ ብትይዝ ምን ይለዋል? የፈለጉትን ቢሉስ? አረቄ ካቲካላ እና ጫት ይዘ ኩሽ ይዘ ኒያላ ይዘ ምንም ያላሉ ሰዎች ኢየሱስን ስትይዝ ምንስ ቢሉ? መጽሐፍ ቅዱስ ስትይዝ ምንስ ቢሉ? አንዳንዶቻችሁ አሽሽን የምትነግዱት ተወው፣ እሱን የእርም ስራህን የአመፃ እንጀራህን ተወ። ያንን የኃጢአቱን ትብት በጠሰው። በዛ መንገድ እዛ ቦታ ላይ ከነዛ ሰዎች ጋር ድጋሚ ላይ ይታይ ተነሳ። ሁለተኛ ድጋሚ እዛ ቦታ ላይ ከነዛ ሰዎች ጋር አላይ ላይመለስ ተወው። እንዲናቅ ያደረገውን ናቀው፣ ቤተሰብ ያሳጣውን ናቀው፣ ክብር ያሳጣውን ናቀው። ደግሞ እኮ የሚገርምህ በሰው በኩል አይደለም ያስጠራው፣ ራሱ እኮ ነው ጌታ። ያንን ልጅ ናበሉት እኮ አይደለም ያለው፣ ራሱ ጌታ አየውና የኔ ጌታ ሌዊ መቅረጫው ላይ ቁጭ ብሎ ሲያየው እንዲህ ብሎ ሲያየው ልክ ምሳሌ ሊያረገው አይደለም ያየው። ከጌታ ጋር ለመሆን እሱን ለማምለክ ዘመንህን ለሱ ለመስጠት ሂሳብ መስራት የለብህም። በኋላ እነንትናን ቻው ልበል ላማክራቸው አይባልም። በፍቅር የተጠጋህን የሚያይህን የሚፈልግህን የሚንከባከብህን የሚያስብልህን ይህንን ጌታ ለማመን